ተላልበኩ ወጡ እነሱን ለማዳን ነበር ያሰበው። ነገር ግን ቀን ያስቀመጠውን መሰላል በቦታው ያጠዋል። እሱም እየተደናገጠ እንዴት ሊጠፋ ይችላል እያለ ወዲያውኑ ግቢ ውስጥ የቆመችውን መኪና አስነስቶ ወደ ልጆቹ ወደ ተኙበት መስኮት አስጠግቶ መኪናው ላይ ወጥቶ ወደ መስኮቱ ዘሎ ለመግባት መኪናውን ሲያስነሳ ቀን ላይ በስርዓቱ ሲሰራ የነበረ መኪና አልነሳ ይሏል። ሶደርና ጃንያ ውስጥ ያሉትን ልጆች ለማውጣት ሳይችሉ ይቀራሉ። ልጆቻቸው ሲቃጠሉ በቁም ለማየት ይገደዳሉ። የእሳት አደጋ ሰራተኞችም በሰዎች ጥሪ እሳቱ ከተነሳ ከ7 ሰዓት በኋላ ሲደርሱ በቦታው ግን የቤቱ የእሳት ቃጠሎ ቆሞ ነበር። ምክንያቱም ደግሞ የቤቱን ቃጠሎ ከ2 ሰዓት በኋላ ቆሞ ስለነበር ነው። በቀጣዩም ቀን የእሳት አደጋ መርማሪዎች እሳቱ የተነሳበትን ምክንያት ምርመራ አድርገው ለነሶደር ቤተሰብ አሳወቁ። የእሳቱ ቃጠሎ መንስኤው የኤሌክትሪክ ገመድ ኮንታክት በማድረጉ ነው ብለው ሪፖርት አደረጉ። 5ቱ ልጆች ደግሞ በእሳት ቃጠሎ ሞቷል ብለው ሪፖርት አደረጉ። ነገር ግን 5ቱ የሞቱ ልጆች አስክሬን በቤት ውስጥ አልተገኘም ነበር። ለሶደርና ለጃንያ ግን የነሱ ሪፖርት ያሳምናቸው አልቻለም።